ሰሞኑን ቲክቶክ ላይ አንድ ውይይት አቴንድ እያደረኩኝ ነበረ። ይሄ ውይይት ስለ ሜዲኮ ሌጋል ኢሹ ነበር ውይይቱ። ሐኪሞች ከአንድ ሜዲኮ ሌጋል ኤክስፐርት ከሆነ የህግ ባለሙያ ጋር ነበረ ውይይት የሚያደርጉ ነው። በጣም ኢንተረስቲንግ ውይይት ነበረ። እኔ ጓደኛዬ ነው የሜዲኮ ሌጋል ኤክስፐርት ሎየሩም፣ ሐኪሞቹንም ያው አብሬያቸው መሰራት ስለሆነ ችግራቸው በደንብ አንደርስታንድ አደርጋለሁ። ግን ስለሱ ውይይት ስፔሲፊካሊ አይደለም አሁን ኮመንት ማድረግ የፈለግኩት እና ያ ውይይት ኦርጋናይዝ እንዲሆን ምክንያት የነበሩ ኮዞች ናቸው እና በጣም በሚያሳዝን ሁኔታ ኮሚኒቲያችን ሶሳይቲያችን ውስጥ ሐኪሞች ወይም ደግሞ የጤና ባለሙያዎች አጠቃላይ እንደው ዝም ብሎ በጁምላ ብሌም የማድረግ ቴንደንሲ እናያለን። በተለይ ሜዲኮ ሌጋል ኢሹን በሚመለከት አንዳንዱ ደግሞ እጅግ በጣም በሚሰቀጥጥ መልኩ በቃ የብዙ እናቶች ህይወት ይጠፋል በህክምና ስህተት ምክንያት ይሄንን አጥቻለሁ እንትን አጥቻለሁ በጣም ለመስማት እንኳን በጣም የሚከብዱ ስቴትመንቶች ጭራሽ ደግሞ ባለሙያ ናቸው ከሚባሉ ለምሳሌ ጠበቃ ከሆኑ ወይ በጣም አገናዝበው ነገሮችን አስተያየት ይሰጣሉ ተብሎ ኤክስፔክት ከሚደረጉ ሰዎችም በተመሳሳይ በቃ እንደዚህ ብለንት የሆኑ በቃ ጀነራላይዝድ የሆኑ አስተያየቶች ሲሰጡ እንሰማለን እና ትንሽ ቅር ይላል። እነዚህ ነገሮች ትንሽ ቅር ይላሉ። ሜዲኮ ሌጋል ኢሹ እንግዲህ አይነገር የሚል ኢንቴንሽን ያለው ባለሙያ ያለ አይመስለኝም። ሜዲኮ ሌጋል ፕሮብለም ወይም ደግሞ የሜዲካል ማል ፕራክቲስ ወይም ደግሞ የህክምና ጋር ተያይዞ ስህተቶች አይፈጠሩም የሚልም እንደው ግትር ሆኖ የሚከራከር ባለሙያም አለ ብዬ አላስብም። ይሄ ግሎባል ፐብሊክ ሄልዝ ፕሮብለም ነው። ሜዲኮ ሌጋል ኢሹ ወይም ሜዲካል ማል ፕራክቲስ ከህክምና ጋር ተያይዘው ሊነሱ የሚችሉ ስህተቶች ግሎባል ፐብሊክ ሄልዝ ፕሮብለም ናቸው። ይሄ ለኢትዮጵያ ብቻ የተተወ ነገር አይደለም። ነገር ግን እኔ ዛሬ ኮመንት ማድረግ በፈልገው ኢትዮጵያ በተለይ የኢትዮጵያ ጤና ሚኒስቴር የህክምና ስህተት በሚያጋጥም ጊዜ ሰዎች እንዴት የህክምና ስህተት ካጋጠማቸው እንዴት ቅሬታ አቅርበው የህክምና ስህተታቸው ኢቫሉዌት ተደርጎ መልስ እንደሚሰጣቸውና የህክምና ስህተት ተፈጸመበት የተባለ ተቋም ወይም ተፈጸመ የተባለ ባለሙያ የሚጠየቅበት ስርዓት እንዳለ በተለይ የህግ ባለሙያ የሆኑ ሰዎች ይሄን ኤክስፕሎር አድርገው ለማወቅ አለመሞከራቸው ትንሽ ያሳዝናል። የጤና ሚኒስቴር ነበረ መሰራው እንደው ምን የመሰራበት ቦታ ከተለያየ የግል የመንግስት ተቋማት የህክምና ስህተት ሲፈጸሙ ማመልከቻ ወይም ደግሞ ቅሬታ በጽሁፍ ተጽፎ መጀመሪያ የሚገባበት የስራ ክፍል ነበር እና በጣም ለረጅም ጊዜ በጣም ብዙ ቅሬታዎችን የመቀበል እነዛ ቅሬታዎችን ኢቫሉዌት አድርጎ ወደሚመለከታቸው የሜዲኮ ሌጋል ወይም ደግሞ የሜዲካል ኢቲክስ ኮሚቴ በምግብና መድኃኒት ቁጥጥር ባለስልጣን ስር የተቋቋሙ በየክልሉ ያሉ የተቋቋሙ ኮሚቴዎች አሉ። እነሱ ኮሚቴዎች በሐኪሞች በተለይ ደግሞ ስፔሻላይዝድ በሆኑ ሐኪሞች የሚመሩ ኮሚቴዎች አሉ። እነሱ ተመርቶ እነሱ ኢቫሉዌት አድርገው እነሱ ናቸው ውሳኔ መስጠት የሚችሉና እነሱ ውሳኔ የሰጡበት ጉዳይ ከሆነ ወደ ለመማሪያ እንዲሆን ወደ ሚዲያ ወይም ደግሞ ታትሞ በመጽሔት በጋዜጣ ወጥቶ ለባለሙያዎችም በተለይ ደግሞ በአሶሲዬሽን ስብሰባ ሲያደርጉ ለመማሪያ እንዲሆን ወይም ደግሞ ወደ ህክምና ትምህርት ቤቶች ሄዶ ያ ኬዝ ለመማሪያ እንዲሆን ጥቅም ላይ ሊውልና ይሄ ነገር ህክምና ስህተት ነው ተብሎ ሊነገር ይችላል። ግን የሆነ ሰው በየትኛው የህክምና ኢንተሌክቹዋል እውቀት ወይም በየትኛው ኤክስፖዠር ተነስቶ ነው አንድ ነገር የህክምና ስህተት ነው ብሎ መናገር የሚችለው የሚለው አይ ቲንክ በደንብ መታየት አለበት ብዬ አስባለሁ። እንደ ኢትዮጵያ ባለ የሐኪምና የጤና ባለሙያ ቁጥር ገና በደንብ በበቂ ሁኔታ ባልተዳረሰበት የህክምና አገልግሎት የጤና አገልግሎት ማህበረሰባችን በሚፈልገው ልክ ባልተዳረሰበት የጤና ተቋማት በሚፈለገው ልክ ተገንብቶ በየአካባቢው ባልተዳረሱበት እንደውም የተገነቡትም የጤና ተቋማት ጤና ሚኒስቴርም ሌላም መንግስትም ፕራክቲካሊ በሚያውቀው ልክ በሙሉ ለሙሉ የሚፈለጉ መሳሪያዎች ባልተደራጁበት መድኃኒት አብዛኛው ከሀገር ውጭ ኢምፖርት አድርገን እያመጣን የምንፈልጋቸው
መድኃኒቶች ወይም ደግሞ በስታንዳርድ ፕሮቶኮል መሰረት ሪከመንድ የሚደረጉ መድኃኒቶች፣ የህክምና መሳሪያዎች፣ ሰፕላዮች ሙሉ ለሙሉ ባልተሟሉበት ገና የህክምና አገልግሎት ሲስተም ቢልዲንግ በተለይ የኢንፌክሽን ኮንትሮል፣ ፔሸንት ሴፍቲ ይሄ የህሙማን ደህንነት የፔሸንት ሴፍቲ የምንለው ማለት ነው እና የኢንፌክሽን ኮንትሮል፣ የኮሚኒኬሽን፣ የሆስፒታል አጠቃላይ ፕሮሲጀራል ፕሮቶኮሎች፣ ሪፎርሞች፣ ጋይድላይኖች ሙሉ ለሙሉ ተዘጋጅተው አልቀው ሙሉ ለሙሉ ተተግብረው ባልታየበት አገር ውስጥ ሐኪሞች፣ የጤና ባለሙያዎች የተለያዩ አይነት ሪስኮችን ወስደው ፕሮፌሽናል ጀጅመንት ወስደው የራሳቸው ኦብዘርቬሽን የራሳቸው ኤክስፒሪየንስ ወስደው የማህበረሰቡ ችግር ለምሳሌ አላክምም ብር ሪፈር ባላደርገው ኔክስት ተቋማት ብልከው ሊያገኘው የሚችለውን አገልግሎት አመዛዝነው የተለያዩ አይነት ውሳኔዎች ወስኖ ማህበረሰቡን ለማገዝ ሰፖርት ለማድረግ ለማከም ሞትን ለመቀነስ አካል ጉዳትን ለመቀነስ ዴይ ኢን ዴይ አውት ነው ባለሙያዎች የሚሰሩት እና ይሄን እንቅስቃሴ አፕሪሺየት አድርጎ መጀመሪያ ችግሮችን ለይቶ አውጥቶ ባለሙያዎችን ሰፖርት የሚደረግበት ስርዓት መዘርጋት የሁሉም ሰው ሪስፖንሲቢሊቲ የሁሉም ኢንስቲትዩሽን ሪስፖንሲቢሊቲ ነው። ባይዘው ነሰሰለ የጤና ሚኒስትር ብቻ ሪስፖንሲቢሊቲ አይደለም። እንግዲህ ከባለሙያው ይጀምራ ባለሙያው ሲስተም ቢልዲንግ ላይ ኢንጌጅ አድርጎ ሲስተም ቢልድ እንዲሆን ማድረግ ይጠበቅበታል። ከዛ አልፎ ደግሞ ተቋም ውስጥ የሚደረጉ የኮሚኒኬሽን ሲስተሞች በተለይ ኮሚኒኬሽን ሲስተሞችን በደንብ ስትሬንግዝን ማድረግ ፕሮቶኮሎች፣ ጋይድላይኖች ኢንፕሌስ እንዲሆኑ ማድረግ ታካሚዎችን በኬር ፕሮሰስ ውስጥ ኢንጌጅ የሚያደርጉበት ጥሩ ክሊር የሆነ ሲስተም በቦታው አስቀምጦ ከዛ ጤና ቢሮ ወይም ደግሞ የክልል መንግስታት የሚያደርጉት ሰፖርት አለ። ከዛ ጤና ሚኒስቴር ነው ድጋፍ ሰጪ የምንላቸው ፓርትነሮች የሚያደርጉት ሰፖርት አለ። ከዛ ደግሞ አጠቃላይ ማህበረሰብ የሚያደርገው ሰፖርት አለ። ቴክኖሎጂ ጋር የሚሰሩ ተቋማት የመንግስትም የግልም፣ ኤነርጂ ላይ የሚሰሩ የመንግስትም የግልም፣ ኢንፍራስትራክቸር ላይ የሚሰሩ ትራንስፖርት ላይ የሚሰሩ የመንግስትም የግልም በጣም የብዙ ሰዎች ኢንጌጅመንት የሚፈልግ ሴክተር ነው እንደምናውቀው ጤና ሴክተር እና በዚህ ሁኔታ ላይ ብዙ ታዳጊ ሀገር ብዙ መካከለኛ ገቢ ያላቸው ሀገር የጤና ፍላጎት ሙሉ ለሙሉ አሟልተው አይጨርሱም። ኢት ቴክስ ታይም በአንድ ጊዜ የሚመጣ ነገር አይደለም። ስለዚህ በእንዲህ ሁኔታ ሐኪሞች ወይም ሌሎች የጤና ባለሙያዎች አገልግሎት መስጠት በሚያደርጉት ጥረት ውስጥ እንደው በሰዎች ኢምፕሬሽን የሕክምና ስህተት ነው ብሎ ብቻ ሰዎች ስሜታቸው ስለተናገሩ በሕክምና ኤቲክስ ኮሚቴ ሳይረጋገጥ እንደውም የኤቲክስ ኮሚቴ በኋላም ወደ መደበኛ ፍርድ ቤት ሄዶ ውሳኔ ያላገኙ ጉዳዮች ወይም ደግሞ ለውሳኔ ቀርበው ያልታዩ ጉዳዮችን እንደ ሜዲኮ ሌጋል ኢሹ አድርጎ በተለይ ደግሞ እንደነ ሶሻል ሚዲያ እንደነ ቲክቶክ ያለ ኢሞሽናል የሆነ ሶሻል ሚዲያ ላይ ባለሙያዎችን ዲፌም ማድረግ ባለሙያዎቹ ሳይሆን የሚጎዳው ኢንታየርሊ ኮሚኒቲ የሚጎዳ እንቅስቃሴ እንደሆነ ነው ፊልም አደርገው እና ይሄ ነገር በጣም ሲሪየስሊ ቢታይ በጣም ጥሩ ነው ብዬ